በቦታ ተገኝታለች። ይሄ የሚያሳየው ምንድነው? ኦልሞስት እየታወቀ መጥቷል። ከዚህ ጀምሮ እስከታች ያለው ንቅናቄው እና የመታወቅ እድል ሰፊ ነው። በዚህ ሂደት ውስጥ የኛ ድርሻ ምንድነው? ይሄንን ህዝብ ውስጥ ከገባ ማስቀመጥ፣ ሰንደው ታሪክ አድርገው ልጆቻችን ቋንቋውን እንዲችሉ፣ ባህሉን እንዲችሉ፣ ወጉን እንዲችሉ፣ ስርዓቱን እንዲችሉ፣ በዘግ ያለባቸው ክዋኔዎች በሙሉ በዛ ሰዓት ምን ይደረጋል የሚለው ነገር እንዲያውቁና ከብሔራዊ በዓል አድርገው ከዛ አለፍ ብለው ደግሞ በዩኔስኮ ደረጃ ከዛም ጋር መጠናት እና መሟላት የሚገባቸው ነገሮች ተደርገው እንዲታወቅ ያስፈልጋል። ስለዚህ ይሄ ቀላል አይደለም። ቅድም ያነሳ ነው የብሔረሰቡ አንድነት። አሁን አዲስ አበባ ውስጥ አንድ ሰርግ ሲደረግ ወይም አንድ እንግዲህ ሰው ሲሆን ሞት አይቀርም አይደለ? ሰርጎች ሲኖሩ፣ ሞት ሲኖሩ ሽናሻ የተባለ በሙሉ ይታወቃል። ሰብሰብ ብሎ እንደ ባዳ አሁን አዲስ አበባ ውስጥ መጀመሪያ የነበረ ሰውና ዛሬ ያለው ሰው እኩል አይደለም። በዓሉ ይደምቃል፣ ሰርጉ ይደምቃል። ሀዘንም ከሆነ በሀዘኑ ጊዜ ደርሶ የሚያጽናኑ ሰዎች የሶሻል ኢንተራክሽናችን ማህበራዊ መስተጋብሮቻችን የምንጠያየቅበት ለአንዱን እውቀት ከሌላ የምናስተላልፍበት እድሎችን ሰጥቶናል። ዘንድሮ ሚስ ጋሪ ወሮ ተጀምሯል። በሚቀጥለው ደግሞ ሌላ ነገር እንጀምራለን። ሌላ በየጊዜው አዳዲስ ነገሮችን እሴቶችን እየጨመርነን ይሄ ባህል ብሔራዊ ባህል እስኪሆን ድረስ ጸንቶ መስራት፣ አለመሰልቸት፣ አለመታከት የሁሉም ሰው ግን ዛሬ የሰራው ብቻ ሁሌ እየሰራ መቀጠል አለበት የሚል እምነት የለኝም። እምነቴ ቀጣዩ ትውልድ ይህን እየወሰደ እኛ አሁን ጀምረን አይደለ ሌሎቹ እያስተላለፍን ኮች እያደረግን መሄድ አለብን። በዚህ ልክ ከሄድን ባህላችን አይሞትም፣ ማንነታችን አይሞትም፣ ነገ እያበበ እየፈካ ይሄዳል፣ ዓለም አቀፍ ይሆናል የሚል እምነት ይዘን እየሰራን ያለ ነው። እኔ እጅግ በጣም ደስተኛ ነኝ በአሁኑ ሰዓት ባለው ሁኔታ ማለት ነው። እውነት ለመናገር እኔም የመጀመሪያውና ሶስተኛውን አዲስ አበባ የነበረውን የጋሪ ወሮ ክብረ በዓል የመታደም እድል ነበረኝ እና የነበረው የአንድነት ለውጥ ከመጀመሪያው ጊዜ አሁን ሶስተኛውን በቅርቡ የተደረገው በስፖርት ሚኒስቴር ኢምፔሪያል የነበረው ፕሮግራም ላይ የአንድነት ውጤት የሆነ እጅግ በጣም እመርታ ያሳየ ፕሮግራም ነበር የነበረው። ታዳሚ በመሆኔም እድለኛ ነኝ እና ስራችሁም እጅግ በጣም ግሩም እንደሆነ መግለጽ ፈልጋለሁ። እዚህ ላይ ወደ ዶክተር መብራቱ ልምጣና በተመሳሳይ ሁኔታ በአሶሳም ደግሞ ይሄው ክብረ በዓል በከባዱ ተከብሮ ነበር። እንዲሁም ደግሞ እዚህ ላይ ለየት የሚያደርገው ነገር ረጅም ጊዜ ህዝቡ ሲጠይቅ የነበረው የባህል ማዕከል ጥያቄ ምላሽ ተሰጥቶታል። ይሄ ነገር የምን ውጤት ነው ወይም ደግሞ ይሄ ማህበረሰቡ የሄደበት ደረጃ የምን ውጤት ነው ብለው ያስባሉ? ቅድም ካነሳናቸው ሀሳቦችም ጋር በተያያዘ እንዲሁም ደግሞ ይሄ የጋሪ ወሮ በዓል በማህበረሰቡ ዘንድ ያለው ትልቅ ቦታ በዓለም ደረጃ እንዲሰጠው በዩኔስኮ ደረጃ እንዲመዘገብ ምን አይነት ስራዎች መሰራት አለበት ብለው ይገልጻሉ? ኦልሞስት የተሰሩ ስራዎችን ጓደኛዬ ዶክተር አምቢሳ ብዙ ይኖበታል። ከመጀመሪያው ጀምሮ እስካሁን ድረስ ያለው የአሶሳው አከባበር ዘንድሮ በጣም የተሻለ ነበር። አምና ትንሽ መቀዛቀስ እንዴት ነበረው የአሶሳው? አንደኛ የዚህ የጋሪ ወሮ ማክበሪያ ቦታ መስቀል የሚከበረበት አሶሳ ላይ ከዛሬ 10 ምናምን ዓመት በፊት ነው የተጠየቀው። ይፈቀዳል ግን አይፈጽምም ይባላል፣ እንሰጣችኋለን እየተባለ አንደኛ የዛ ክልል ነባር ብሔረሰቦች ናሻ ባህሉን የሚያከብሩበት ሙዚየም እና ቦታ ሳንጠይቅ ነበረ ሊሰጠን የሚገባው። እውነት ለመናገር ግን ተንከባሎ በዚህ ዓመት በዛ በጋሪ ወሮ በዓል ላይ ለህዝቡ ይፋ ሲደረግ እኛም ደስታችንን እዚህም ጭምር ነው በተለያዩ ሚዲያዎች ስንገልጽ የነበር ነው። እናንተም ነውቃራ የሚባል ሚዲያ ተቋቁሞ የነበረውንም ጋሪ ወሮ ሲዘግቡ ነበር። በትክክል ያን ነውቃራ እንዲቋቋም ላደረጉትም በዚህ አጋጣሚ ትልቅ ምስጋና ማቅረብ ፈልጋለሁ። ምስጋና ይድረሳቸው እላለሁ። እናመሰግናለን። በፋይናንስም በማቴሪያልም ድጋፍ እያደረጉ ያሉ ወንድሞቻችን ይሄ ድጋፍ ተጠናክሮ መቀጠል አለበት። በጥቂት ሰዎች ሊቆም አይችልም። ይሄ ሚዲያ የእኛም የጋራ የህዝቡ ሚዲያ መሆን መቻል ስላለበት የግድ በጥቂት ሰዎች ብቻ ዘላቂ ላይሆን ስለሚችል ሌላው ማህበረሰብ ያለው ማህበረሰብ ይህ ሚዲያ በዚህ አጋጣሚ ድጋፍ እንዲያደርግ እንዲደግፍ ጥሪ ያቀርባለሁ። ይህንን እንግዲህ ወደ ዩኔስኮ ለማስገባት ከመንግስት ጋር በጣም ተቀራርቦ መስራትን ይፈልጋል። ከባህልና ቱሪዝም ሚኒስቴር ጋር ስፖርት እንዲሁም ከክልሉ መንግስት ጋር ክልሉ የራሱ ባህልና ቱሪዝም ቢሮ አለው።
የተለያዩ ተቋማት ባህል ላይ የሚሰሩ ተቋማት የብሔረሰቡ ተወላጆች አጥንተው በሰነድ ማስደገፍ አለባቸው። ዩኔስኮ ውስጥ የሚሰሩ አካላትንም ጋብዞ ባህሉ ሲከበር እነሱ ኦብዘርቭ ማድረግ አለባቸው። ዝም ብሎ ብቻ አይመዘገብም። ብዙ ስራዎችን መስራት መቻል አለብን። ኢንቫይት ማድረግ አለብን። አዲስ አበባ ላይ ጋሪ ወሮ መጀመሩ ባይዘወይ ክልሉንም ነው ያነቃቀው። እኛ ያለንበት ማህበረሰቡ ያለበት እንደዚህ ተቀዛቅዞ አዲስ አበባ ላይ ግን እንደዚህ ከደመቀ ተብሎ ሁሉም ወደ ኮምፒቲሽን የገባው ድባቲ ላይ ቡለን ወረዳዎች እርስ በርስ ክልሉ ዞኑ በደማቅ ሁኔታ አሁን ህዝቡ በሙሉ ጋሪ ወሮን በናፍቆት ነው የሚጠብቀው። እንዳለ ልጆቻችን ሁላ መቼ ነው ልጄ ቪዲዮ ሳሳይ ጋሪ ወሮን ቪዲዮ ባባ እዚህ እንሂድ ይለኛል። እና ይሄ ቀላል አይደለም። ቢያንስ ቅድምም ሾክ ስትል ነበር ትናንት የአባቶቻችን ነው እነሱ የሰሩት ስራ ነው እኛ ያለንበት። ዛሬ ደግሞ የኛ ነው። ዛሬ እንስራ፣ ነገ የልጆቻችን ነው የትውልዱ። ቀጣይነት እንዲኖረው የሚዲያም መኖር አለበት፣ የሚያጠናውም አካል መኖር አለበት። ፖለቲካውም አስፈላጊ ነው፣ ወሳኝ ነው። ፖለቲካው ካልደገፈ በፍጹም ጋር ወሩ ልናከብር አንችልም። እና እነዚህ ነገሮች አሳስሮ መቀጠል ያስፈልጋል። ጥናቶችን ማካሄድ ያስፈልጋል። ሙዚየሞችን ማጠናከር ያስፈልጋል። ምክንያቱም ባህላዊ ቅርሶች አሉ፣ ተበታትነው ነው ያሉት። ለዛ የተዘጋጀ ሙዚየም የለም። አሶሳ የሚሄድ አንድ ሙዚየም አሁን ህዳሴው ግድብ እዛ ነው፣ ብዙ ቱሪስት ይሄዳል እዛ። ኢቭን ህዳሴው ግድብ ላይ ሙዚየም ያስፈልጋል። ህዳሴውን ሲጎበኝ በዛውም እዚህ አካባቢ ያሉ ማህበረሰቦች ምን አይነት ባህል አላቸው፣ ምን ይጠቀሙ ነበር የሚለውን ነገር መታሰብ አለበት ብዬ አስባለሁ። ኦልሞስት ጥሩ ማስተር ፕላን ተዘጋጅቷል። የህዳሴው ንጋት ሐይቅ ማስተር ፕላን 28,000 ሄክታር መሬት ላይ የሚያርፍ ነው፣ ሞስ መለከል በላይ ነው። እና እሱ ማስተር ፕላን ስላለ የዚህ የህዝቡንም ባህል እንዲኮንሲደር አድርጎ መሬት ላይ እንዲወርድ የመስራቱን ስራ መስራት አለብን። እኛም እንደ ምሁራን ድጋፍ ማድረግ ማጥናት። የታሪክ ተመራማሪ ሆን የቋንቋ ሆን እስካሁን አልቆይም ነበር ለመናገር እዛ ገብቼ ማህበረሰቡ ጋር በደንብ አጠና ነበር። ግን ያው የተማርነው ትምህርት አይነት መንገዳችን የሚቀይሰው ነው እሱ ስለሆነ ለዛ ነው ሂስትሪ ላይ እንደዛ ላይ ጎበዝ አይደለም፣ በጣም ደካማ ነገር። ለዛ ነው ዛም ወደዛ ዘርፍ እያጠናው አይደለም። ሂስቶሪያንስ ሶሺዮሎጂስትስ በተለይ ሶሻል አፊሊዬሽን ላይ በጣም ኢንተረስት ያላቸው አካላት ቢያጠኑ ፕሮጀክቶችን ቢቀርጹ ፈንዶችን በጋራ ማፈላለግ ይችላል የሚል ሀሳብ ነው። እንደዛ ሲሆን ነው በዩኔስኮም በሌሎችም ማስመዝገብ ይችላል። እውነት ነው። በጥሩ ሁኔታ ሀሳቡን ገልጸውታል። የእኛም የኖቀራ ሚዲያ ዋነኛ ዓላማው ይሄ ነው። ማህበረሰቡን፣ ህዝቡን፣ ማንነቱን፣ ባህሉን በዓለም አቀፍ ደረጃ ተደራሽ የማድረግና እንዳይረሳ ለነገም ከዚህ በላይ አሁን እየተሰራ ካለው በላይ በሆነ ደረጃ በዓለም አቀፍ ደረጃ እውቅና ለማሰጠት ነው እየሰራን ያለ ነው። ይህንንም አክኖሌጅ ስለሰጡን እናመሰግናለን። ከዚህም በኋላ የምንቀጥለው ስራ ነው እንደ ኖቃራ ሚዲያ ማለት ነው። ወደ ሌላኛው ጥያቄያችን እንለፍ። ይህ ለእርሶ የተዘጋጀ ጥያቄ ነው። ወይዘሮ የሺወርቅ አልቦሮ፣ የቦሮ ሺናሻ ባህላዊ እውቀትና ጥበቦች በጣም ብዙ ናቸው። ኢትዮጵያ ውስጥ የሺናሻ ማህበረሰብ ተጠቅሶ የምናገኝባቸው የተወሰኑ በጣም ጥቂት የብራና መጽሐፍቶች ላይ በእውቀቱና በጥበቡ ነው የሚታወቃቸው። እነዚህ ጥበቦች ምንድን ናቸው? እነዚህ ጥበቦች ደግሞ ከጊዜ አንጻር ይሄ ግሎባላይዜሽኑ ከመምጣቱ ሞደርናይዜሽኑ ከመምጣቱ አንጻር እየሰለለ የመጣበት ሁኔታ ይስተዋላል። ያንን ነገር ከመሰለል አውጥተን ይሄንን ነገር ማህበረሰቡ በራሱ እንዲጠቀምበት የምናደርግበት፣ በሀገር አቀፍ ደረጃ ጥቅም መስጠት እንዲችል የምናደርግበት፣ እንዲሁም ደግሞ ጥበቡ በዓለም አቀፍ ደረጃ እውቅና እንዲያገኝ የምናደርግበት መንገድ እንዴት ነው የሚለውን ከራሶት ታሪክ ከአባቶስም ከሰሟቸው ታሪክ አንስተው እስኪ ወደዚህ ጋር ያምጡልን። በእርግጥ ሺናሻ ጥበበኛ ነው የሚባለው። እንግዲህ ጥበብ ለሁሉም ሰው አይሰጥም የሚባለው ሳይሆን ነው። በጣም በብራና ደረጃ የተጻፉ ታሪኮቻችን ወይም ደግሞ የቦሮ ሺናሻ የሚገለጸው ጥበብን በመስራት በጠቢብነቱ ነው በደንብ የሚታወቀው። ጥበብ እንግዲህ ይባላል ያልኩት ለምንድን ነው? እርግጠኛ አሁን ብራናውንም አላነበብኩትም።
ስለዚህ እርግጠኛ ያልሆንኩትን በ4 ነጥብ ለመደምደም ነው። እዚህ ላይ እኔ አክኖሌጅ ልሰጠው ትችላለሁ ብራናውን ስላገኘው። እሺ ግን ምንድነው ጥበብን ሽናሻ ጥበብን ሲጠቀም እኔ እየሰማው ያደኩት ለመጥፎ ነገር ሳይሆን ለበጎ ነገር ነው። ለምሳሌ የታመመን ሰው ለማዳን ልክ ቅድም ዶክተር መብራቱ እንዳለ ዝናብ የሚመጣና የተዘራውን ዘር የሚያበላሽ ከሆነ ክረምት ላይ ዝናብ የሚቆምበት ሁኔታ። ለምሳሌ ሌላው ደግሞ ጥበብ የሚያውቁ ሰዎች ለንግድ በዚያ በኩል አባይን ተሻግረው ለንግድ ይሄዳሉ። ያኔ አባይ ሞልቶባቸው እዛው ላለመቅረት እዛ ያለውን ቡናቸውን ጭነው ከወለጋ ቡናቸውን ጭኖ እስኪመለሱ ድረስ ያ ዝናብ የሚያስቆም የጥበብ እጽ ጎጆ ቤት ሳር ቤት ውስጥ ይሰፋል፣ ይቀመጣል ማለት ነው። ይሰገሰግና ማለት ነው። ይሰገሰግና ይገባል፣ ይቀመጣል። ያንን ያስቀመጠ ሰው ደርሶ እስኪመጣ ሰው እያጎረሰው ነው እንጀራ የሚበላው እንጂ እጁን ውሃ አይነካውም። ምክንያቱም እጁን ውሃ ከነካው ዝናቡ ይወርዳል፣ አይሆንም። ስለዚህ ለ15 ቀን ይመክናል ማለት ነው። ይመክናል። ስለዚህ ለ10 ቀን የሚሆን ለ15 ቀን ጉዳያቸውን ፈጽሞ እስኪመለሱ በክረምት ሐምሌም ሊሆን ይችላል ወይ ሰኔ ኃይለኛ ዝናብ ይዘንባል ተብሎ በሚታሰብበት ሰዓት ውስጥ በጋ ይሆናል ማለት ነው። ስለዚህ ሰውየው ልክ ይመለስና ቤቱ ልክ ተመስገን ብሎ ያችን ነገር እጁን ታጥቦ እንትን ሲጨርስ ኃይለኛ ዝናብ ይወርዳል። እከሌ ከዛ ከሄደበት ተመልሷል ማለት ነው የሚባል ነገር ይኖራል ማለት ነው። ሌላው ነገር ምንድነው? እነዚህ ጥበበኞች ዛሬ ላይ አሉ፣ እርግጠኛ ነኝ አሉ። ግን እድሜ እርጅና ይኖራል። ስለዚህ ያንን በእድሜ የመጣን እርጅናን ወይንም ደግሞ ከዘመን ዘመን እየተሸጋገረ የመጣውን ማን ነው የሚያስቀጥለው? ትውልዱ ማስቀጠል መቻል አለበት። ያንን ለማስቀጠል ደግሞ ምንድነው ባህል አለው። መድኃኒት ለምሳሌ ይሄ የምታውቂውን ጥበብ ብድግ አድርገሽ ለሆነ ሰው አትሰጪም። የሚሰጠው ታማኝ ለሆነ ልጅ ያስቀጥላል፣ ጥበቡን ያስቀጥላል፣ አያረክስብኝም፣ አያበላሽብኝም ተብሎ ለታሰበበት ሰው ነው የሚተላለፈው። ስለዚህ ያንን ጥበብ እንዲያስተላልፉልን አባቶቻችን አሁን በህይወት ያለፉት አልፈዋል። ያሉትን ግን ያንን እንዲያስተላልፉልን እኛ ምን ማድረግ አለብን? በህይወት ያለን ሰዎች ምን ማድረግ አለብን? ምሁራንስ ወደ ዘመናዊ ነገር ቀይረን የተሻለ ነገር ማድረግ አንችልም ወይ? ባህላዊ መድኃኒቱ እኮ ከዘመናዊ ጋር ተቀናጅቶ የተሻለ ነገር ይመጣል። መድኃኒት የሚቀመመው እኮ ከእጽ ነው። ያንን እጽ ደግሞ ዝም ብለን ብድግ ብለን እንኳ አልቀምመው። ስለዚህ የሚያውቁ ሰዎች እነዛ አዋቂ ናቸው የተባሉትን ሰዎች መጠየቅ፣ መረዳት፣ እነሱን የሚያሳትፉ ነገሮችን መስራት፣ ትላልቆቻችንን ማክበር፣ በመከባበር ውስጥ ነው ጥበብ ከትውልድ ወደ ትውልድ የሚተላለፈው እንጂ እንደው ዝም ብሎ እኔ አርጅቻለሁ እየሞትኩ ነው ቀኔ ደርሷል ተብሎ በቃ አንተ እንካ ተብሎ አይሰጥም። ስርዓት አለው። መድኃኒት ማስተላለፊያ ስርዓት አለው። ያ ስርዓት ግን ተከብሮ እንዲተላለፍ የኛ ድርሻ ምንድን ነው? አሁን ያለው ትውልድ ምን ማድረግ አለበት የሚለው ነው። ምክንያቱም ቅድም ታሪክ መጻፍ አለብን ተብሏል አይደል? ታሪካችን ሲቀጥል ጥበባችንን መቀጠል አለበት። መጽሐፍ ቅዱስ ውስጥ ጥበብ ለጠቢቡ ሰለሞን ብቻ ነው የተሰጠው፣ ለሁሉም ሰው አይደለም። ጥበበኛው ሰለሞን እያለ ነው ታሪክም መጽሐፍ ቅዱስም ስንል ስብከትም ስንሰማ። ስለዚህ ከዛ መሀል ጥበበኞች ደግሞ እዚህ ጋር አሉ። ስለዚህ የተሰጣቸውን ጥበብ ደግሞ በአግባቡ እንድንጠቀም ከዘመናት ወደ ዘመን እንድናሸጋግር ነገም እንዲኖር ትናንት የነበረው ጥበባችን እንዲቀጥል ዛሬ ያለን ሰዎች እነዛን ሰዎች በማክበር እንዲያስተላልፉልን ማድረግ መቻል አለብን።
ጥሩ ገለጻን የሰጡን እውነት ነው። አመሰግናለሁኝ። እዚህ ላይ ሀሳቦችን ከመጨመር አንጻር ማህበረሰቡ በጣም በብዙ እውቀቶች የሚታወቅ ነው። እንዳሉትም በተለይ ደግሞ የራሱን ችግር በራሱ እየፈታ የሄደ ነው። ብዙም ከውጭ እርዳታ የሚጠይቅ ማህበረሰብ አይደለም። በተለይ ሰብል ጋር በተያያዘ ከቅርብ ዓመታት እንኳን ከምናስታውሳቸው አረም ወይም ደግሞ በፔስቶች በተምቾች በሚጠጋበት ሰዓት ላይ ከራሱ ክልል አልፎ እስከ አማራ ክልል ድረስ በመሄድ የራሱን እውቀት በመጠቀም አገር በቀል በሆነ መልኩ ችግር ሲፈታ አይተናል። ወይም ደግሞ ሰምታችሁም ከሆነ እነዛ ጥበባቶች አሉ። እነዚህን ጥበቦች አባቶቻችንን ከመጠየቅ በዘለለ ሌላው ማህበረሰብ ምን ማድረግ አለበት የሚለው ላይ ዶክተር አምቢሳ የተወሰኑ ምልከታዎችን ቢሰጡኝ ደስ ይለኛል። በጣም ጥሩ ጥያቄ ነው። ሁሉም ሰው የሚጠይቀው ማለት እኔ ሽናሻ ነኝ ካልክ መጀመሪያ በሰው አእምሮ ሲመጣ ሽናሻ ኦኬ አዋቂዎች ናቸው ሽናሻ በቃ አዋቂ ነው፣ ስለዚህ የሆነ ነገር አድርግልን የሚል ጥያቄ ነው የመጣው። ይሄ ጥሩ ጥያቄ ነው፣ ግን እኛ በዛ ደረጃ ላይ ነን ወይ የሚለው የቤት ስራ ነው። ስለዚህ ቅድም ሲስተር የሽወርቅ ያነሳቻቸው በርከት ያሉ ጉዳዮች አሉ። ከጥበብ አንጻር ከእውቀት አንጻር ምንላቸው የማህበረሰቡ መገለጫዎች ከተፈጥሮ ጋር በጣም የተቆራኙ ጉዳዮች ናቸው። ተፈጥሮና ተፈጥሮ ብቻ፣ ተፈጥሮና እግዚአብሔር ብቻ። መቼም ለማንም ሰው እግዚአብሔር ያልሰጠው ነገር ማንም ሰው ጥበበኛ ሊሆን አይችልም። ስለዚህ ሽናሻ በባህሪው ፍሬሃ እግዚአብሔር ያለው ሰው ነው። ቅድም ስንነሳ ክርስቲያን ነው ብለናል። በውስጡ ፍሬሃ እግዚአብሔር አለው። አዎ መድኃኒቶችንም ብለን ስናነሳ እንግዲህ መልካም የሆኑ መድኃኒቶች ሰውን፣ ማህበረሰብን፣ ሀገርን ከጠላት የሚከላከሉ ራሳቸውን ከጠላት የሚከላከሉበት የራሳቸው የሆነ ጥበብ እውቀት አላቸው። ማንም ተነስቶ ማንም ጨርሳለሁ በማንነት ከመጣ ራሱን የሚከላከልበት የራሱ እውቀቶች አሉት። እንዳነሳሹም ችግር ሰዓት ይሄ የተለያዩ ተምችን በለው አንበጣ፣ ወፍ፣ እህልን ግሪሳ በሚነሳበት ሰዓት ያንን ረሃብ ነው እንግዲህ የሚያመጣው። ግሪሳ አንዱ ጠላት ነው አይደለ? እንደ ጠላት ነው የምንወስደው። ስለዚህ ያ ሲነሳ ባለው በባህላዊ እውቀቱ እነዛን ተከላክሎ ህዝቡን ማህበረሰቡን ከረሃብ ይታደገዋል። አብዛኞቹ ሰዎችን አይተሽ ከሆነ በጣም ጃንት ናቸው፣ ኢነርጄቲክ ናቸው። በጣም ሽናሻ ከብዙ ሰዎች መካከል ብታስቀምጪ ይሄ ሽናሻ ነው ብለሽ ታውቂያለሽ። በተፈጥሮ ሊደር ነው፣ በተፈጥሮ አዋቂ ነው። በተፈጥሮ ለየት ያለ ወጣ ያለ ሌሎች ጋር በቀላሉ የሚዋሃድ በቀላሉ የሚግባባ በቀላሉ ሌሎችን መምራት የሚችል የሚሰማ የሚደመጥ ስብዕና ያለው ከሁሉም ጋር በፍቅር የሚኖር ከሁሉ ጋር በሰላም የሚኖር ከሁሉም ጋር እንደዚህ አይነት ቅድም ፈሪሃ እግዚአብሔር እንዳለው ማለት ነው። ስለዚህ በዚህ ውስጥ ፈዋሽነት የተለያዩ በሽታዎች በሚነሱበት ኢንፌክሽስ ዲዚዝ በሕክምናው ዘመናዊ ሕክምና ባልነበረበት የዛ ዘመናት ቆጥሮ ወደኋላ ስንሄድ ያንን ዘመን ሁሉ የሚሻገርበት የራሱ የሆነ በጥበቡ በእውቀቱ የተለያዩ በሽታዎች የተለያዩ መድኃኒት አላቸው። ለተለያዩ በሽታ አንድ አይነት መድኃኒት ሳይሆን ዶዙን ያውቋል፣ መድኃኒቱን ያውቋል። ምን አይነት በሽታ ለምን አይነት እንደሚሆን ያውቋል። የውሻ እብድ በሽታ በእብድ የውሻ እብድ የተነከሰ ሰው ለሱ የሚሰጠው መድኃኒት ራሱ ያውቋል። ለተነሳበት ምች መድኃኒት ከሆነ ለምች ምን አይነት መድኃኒቶች ምን አይነት ቅመሞች ተቀምመው መምጣት አለባቸው የሚለው ነገር፣ እባብ ለነደፈው ሰው ምን አይነት መድኃኒት ያስፈልጓል፣ ለተሰበረ ስብራት ለገጠመው ሰው ምን አይነት ምግብ ምን አይነት መድኃኒት ያስፈልጓል የሚለውን ምግብ ሲጀመር መድኃኒቱም ጭምር እስከነ ሪስትሪክሽን እኛ በዘመናዊ ትምህርት ይሄን መድኃኒት ስትወስድ ይሄን ነገር ማድረግ የለብህም ተብሎ ይነገራል። ወተት መጠጣት የለብህም ወይም ስጋ መብላት የለብህም ወይም ምግብን እስከተወሰነ ድረስ መቆየት አለብህ የሚለው ዘመናዊ ሕክምና ውስጥ በፋርማስቲካል ተጠንቶ
ምን አይነት ምግብ ከምን አይነት መድኃኒት በውስጡ ያሉት ንጥረ ነገሮች ጋር ኢንተራክሽን ፈጥሮ ፈውስን አያመጣም የሚባለው ነገር አስቀድሞ የሚያውቅ ይሄ በሳይንስ የተጻፈ አይደለም ዝርዝር ይሄን ስትወስድ ይሄኛው ሴል ጋር በዚህኛው ኒውትረንት ውስጥ ኢንተራክት አድርጎ ይሄንን ይከላከላል አይልም ግን አታድርጎ ይላል ይሄ የኛ ጥያቄ ነው መሆን አለበት ለምንድን ነው አባቶቻችን ይሄንን መድኃኒት ስትወስድ ምግብ ከመብላት በፊት አስቀድመ ውሰድ ወይም ምግብ ከበላ በኋላ በዚህ ሰዓት ውሰድ ብሎ ይመከሩን የነገሩን የሚለው ነገር ማወቅ አለብን ስብራት ሲገጥም ወገሻ ምንለው ነገር ምናልባት እምናሙን አፎሻ እምናሙን ወንቲፍር ያን ታስሮ ምን አይነት ምግብ ቢሰጠው ለምሳሌ እኛ በሳይንሱ ለተሰበረ ሰው ካልሽየም ያስፈልጋል በውስጡ ካልሽየም ያለው ነገር አጥንት ሪጀነሬት አድርጎ አጥንት አድጎ እንዲያያዝ ያደርገዋል ለምን ያክል ጊዜ ያ እምናሙና ወይም ሲታሰር በደንብ ሐኪሞቹ በብረት ነው የሚያስሩት የኛዎቹ ደግሞ በቅርፊት ቅርፊትን አድርጎ የእንጨት ቅርፊት ምን አይነት እንጨት ቅርፊት መሆን እንዳለበት ራሱ ያውቁታል በዛ አስሮ ለዚህ ያክል ሳምንት ይቆይ ፍታው ይህን ያክል ስትመግቡ ደግሞ ገና እንቦጭ ምንድነው የሚባለው ትንሽ ያላደገች ፍየል እሱን አጥንት መብላት አለባቸው ይሄ በሳይንሱ በውስጡ ከፍተኛ ሆነ ካልሽየም የያዘ ንጥረ ነገር ስለሆነ ለአጥንት ሪጀነሬት አድርጎ ቁስልን የሚያድን አጥንትን የሚያሳድግ ከበሽታው እንዲፈወስ ቶሎ ሪከቨር እንዲያደርግ የሚያደርግ ነው ከዛ ውጪ ሲመገቡ ራሱ የሚመገቧቸው ምግቦች በጣም የተለዩ ምግቦች ናቸው በግሮዝ ሬታቸው ሰዎች ይሄ መቀንጨር መቀጨጭ ምናምን የሚባለው ነገር አይታሰብም በማህበረሰቡ ዘንድ እሱ መቀጨጭ መቀንጨር ምናምን የሚባል ነገር አይታሰብም ስለዚህ የሚመገቧቸው ምግቦች በጣም ዳይቨርሲፋይድ ሆኑ የተለያየ ምግቦች በተለያየ ንጥረ ነገር ይዘት ያላቸው ምግቦች በመመገብ የአእምሯቸው እድገት የአካላዊ እድገት የስነልቦናዊ ጫና የሚመጣው ነገር አስቀድሞ የሚያውቁ ማህበረሰብ ነው ይሄን ሁሉ ጥበብ ነው ያዙት ስለዚህ ይሄ በሳይንስ ምን ተነትነው በሳይንስ ብንነግረው በሳይንስ ምን ብንለው ዕውቀቱ ያለው ዛ ነው ያ ዕውቀት is it translated ሆኗል ወይ ዶክመንትድ ሆኗል ወይ መጫት ከሆነች አንዲት እናት ጡት የለኝ ማለት አችልም ጡቴ አሁን ብዙ ጊዜ ዘመናዊ ሰዎች አይ ጡቴ ወተት ስለማፈልቅ ምናምን ይባላል ወዲያውን within 24 hours እንደወለደች ወዲያውን እናቶች የሆነ ምግብ ይሰጡታል ወዲያውን ብረስት ራሱን በቂ የሆነ ወተት አምንጭቶ ለህፃኑ የሚበቃውን ምግብ እንዲያመነጭ ይደረጋል ወዲያውን ስለዚህ ይሄ ሁሉ ጥበብ ከእናቶች ከአባቶች ከወጣቶች ይሄ ግን በደንብ ይሄ ዕውቀቶቻችን በደንብ ካልቲቬት ተደርጎ ማደግ አለበት የሚለውን የኛ ማህበረሰብ ዕውቀት የተወሰነ ሳይሆን ሆሊስቲክ የሆነ በጣም ሆሊስቲክ ነው ቢጻፍ ቢነገር ማልቅ ነገር ግን ዶክመንት አደረገ እኛ ታሪክ ነው አለ ስናወራ የነበረው ታሪክ አይደለም ከታሪክ የዘለለ ጥበብ አለ ሳይንስ ዘመናዊ ሳይንስ ያለው እዛው ነው ለኛ ስናማትር ዌስተርን ዕውቀቶችን እናማትራለን ኖ the knowledge is there ዕውቀት እዛ ነው ያለው ጥበብ እዛ ነው ያለው ግን አባቶቻችን በደንብ እነዚህ ዕውቀት ያላቸው ሰዎችን ማደራጀት ዕውቀታቸውን ትራንስሌት እንዲያደርጉ እነዛን ሰዎችን አገናኝቶ የዕውቀት ሀብ ወይም የኢልደርስ ሀብ ማዘጋጀት የነገ ስራ ሳይሆን የዛሬ ስራ መሆን አለበት መተላለፍ ቅድም ሲስተር ያለችው አለ አንዳንድ በጣም ለሌሎቹ በጣም አስጊ የሆኑ ነገሮች ሊኖሩ ይችላሉ ነገር ግን ምንም ሪስትሪክሽን የሌላቸው ዕውቀቶች አሉ እነዛን ዛሬውኑ አባቶቻችን ለልጆቻቸው ለኛ ትውልድ አስተላልፎ በሳይንስም ተቀምሮ የአፍሪካ ሀብ ይሆናል እውነቴን ነው የምነግራችሁ የኢትዮጵያ የቦሮሽናሻ የዕውቀት ደረጃ እነዚህ ነገሮች ባህላዊ ሕክምና ተብሎ በቻይና ሀገር የሚሰጠው ከዛ የበለጠ የኢትዮጵያን ችግር በሀገራዊ ችግርን በሀገራዊ ማህበረሰብ መፍታት የሚችል ዕውቀት ስላለ ያንን ሀባችን አስተካክለን ያ መፍታት የምንችልበትን ዛሬውኑ መስራት አለብን መቅረብ አለብን ማናገር አለብን የድሮ ታውታቸውን ትቶ የሚተላለፉ ነገሮችን በትክክል መሄድ በሚገባው ልክ መሄድ አለበት ብዬ አስባለሁና ያንን የቤት ስራ መውሰድ
እዛም ያሉትም እዚህ ያለነው መካከል ያሉ ወጣቶችም ያን መውሰድ አለባቸው ብዬ አስባለሁ። በትክክል ዶክተር አምቢሳ ከሙያቱም ጋር በተያያዘ ከኒውትሪሽን ጋር ስለሚያያዝ ነው መሰለኝ በደንብ አድርገው አብራርተውታል ጠለቅ ባለ ሁኔታ። ካልሽየሙም ሁሉንም ነገር ላይ ገብተው በደንብ ዘርዘር አድርገው ስለነገሩ እናመሰግናለን። እዚሁ ላይ አሁን መጨረሻ ላይ ያነሱት ሀሳብ አለ። ስለዚህ ቀጣዩን ጥያቄ ወደ እርስዎ እንድመራው ያደርገኛል። የቦሮ ሽናሻ የሀገር ሽማግሌዎች ለማህበረሰቡ ከጀርባ አጥንትም በላይ ናቸው። እንደ ማህበረሰቡን አሁን ባለበት ሁኔታ ሰብስበው ይዘው ባህሉን እውቀቱን ይዞ እንዲቀጥል ያደረጉት እነሱ ናቸው። እነዚህ ለሀገር የሚጠቅሙ የቦሮ ሽናሻ አባቶች ግን ድጋፍ የማግኘት ዞር ብሎ የሚያያቸው ሰው የማግኘት እንደ አባትነታቸው እንደ እውቀትነታቸው እስከዛሬ ድረስ እንደማገልገላቸው አክብሮ ያመጣቸው ተቀባይ ትውልድ አላገኙም። አሁን በምናየው ደረጃ ይሄ ነገር ተስተካክሎ እነዚህን አባቶቻችን እውቀቱንም እኮ ሊሰጡን የሚችሉት እኛም ለእነሱ በሚገባው ክብር ስንሰጣቸው ነው። ስለዚህ እኛ እነሱም በምን አይነት ሁኔታ ማክበር አለብን? ከነሱ ያለውን እውቀት ከነሱ እውቀቱን ከመቀበል በተጨማሪ ለነሱ እኛ ማድረግ ያለብን ነገር ምንድን ነው የሚለው ላይ መደረግ ካለባቸው ሀሳቦች እነሱልኝ ደስ ይለኛል። ጥያቄን ያነሳሽው የመጀመሪያው ነገር ሰው እንደ ሰው ሊከበር ይገባል። እንደ ባህል የአባቶቻችን የያዙትን እውቀት ስንቀበለው እኮ በራሱ እንቁላልን እንደ እንቁላል መያዝ ካልተቻለ እንቁላል በራሱ ይመክናል። እናት ያው ዶሮ አይታችሁት ከሆነ እንቁላሉን ከጣለች በኋላ ምን ማድረግ አለበት? በትክክል አቅፋ በአግባቡ ይዛ ቀኑ ሲደርስ ጫጩቱን እንዲወጣ ታደርገዋለች። ያ እንክብካቤ ያስፈልጋል። ስለዚህ የመጀመሪያው ነገር መደረግ አለበት ብዬ ማስበው አባቶቻችንን ይህን እውቀት ያላቸው ሰዎችን ሪኮግናይዝ ልናረጋቸው ይገባል። ሪኮግኒሽን በሚገባቸው ልክ ሪኮግናይዝ ማድረግ፣ መጠየቅ፣ እውቀታቸውን ማክበር፣ ለዛ ጉዳይ ደግሞ በልኩ ከበሬታ አግኝቶ ያ እውቀት ወደ ቀጣዩ ትውልድ እንዲሸጋገር የማድረግ ስራዎችን መስራት ይገባናል ብዬ አስባለሁ። አንድ ሁለተኛ ይህን እውቅና በምንሰጥበት ሰዓት ሪሊ የኛ የትምህርት ስርዓቶቻችን ውስጥ ኢቭን እኛ የአባቶቻችን እውቀትን ያገኘ ነው ስቶሪ ቴሊንግ በሂስትሪ በአፈ ታሪክ ማለት በየትኛውም ባህላዊ በዓሎች በሚደረጉበት ቦታዎች ላይ ለነሱ በሚሰጣቸው ክብርና ቦታ ሰተናቸው መጥቶ እንዲናገሩ ትምህርት ቤቶች ላይ የትምህርት ቤት ተማሪዎች በሚማሩበት ሰዓት አሁን ያለነው እድል እሱ ነው። እዛ ቦታ ላይ ሂደው ተገኝቶ እውቀታቸውን በአፈ ታሪክ እንዲናገሩ ከኛ በላይ ልጅ ስንሆን ብዙ ነገሮችን የመያዝ አቅም አለን። ለልጆቻችን በዚህ መልኩ የዛን እውቀት የኛን ማህበረሰብ ታሪክ ሲነገር በቀላሉ የመያዝና ያንን የማስቀጠል ጉዳዮች አሉ። ትናንት የነበሩን የኛ ፕላትፎርሞቻችን ቅድም ሳነሳ ነበረው ቦቢታው በእሳት ዙሪያ ላይ ወይ በደቦ ላይ ወይም በተለያዩ ፕላትፎርሞች ላይ ነው እኛ እውቀቱን የሰማ ነው የተረዳ ነው ምናምን አውቀናል ሳይሆን የሰማናቸው ነገሮችን የሰማነው በዛ መልኩ ነው። አሁን እሱ የለም፣ ያ የለም። ያለው ምንድነው? ትምህርት ቤት ነው። ትምህርት ቤት ወጣቶች ልጆቻችን በዛ ቦታ ላይ አባቶች ተገኝቶ ያንን በአፈ ታሪክ በስቶሪ ቴሊንግ መልክ ለልጆቻችን ቢነግሩ ያ እውቀት ሊተላለፍ ሊታወቅ ይገባል ብዬ አስባለሁ። ሌላው ሊሆን የሚችለው ቅድም የተወሰነ የነካካውት የሴንትራል የካልቸራል የባህላዊ እውቀትን የምናበለጽግበት ሀብ ሊኖረን ይገባል። የተለያዩ ሰዎች የተለያዩ እውቀት ነው ያላቸው። አባቶቻችን ያላቸው እውቀት አንድ ወጥ አይደለም። ስለዚህ ያን እውቀት እርስ በርሳቸው ኢቭን ተገናኝቶ እውቀቱን የሚያበለጽጉበት የሚያቆዩበት የሚያስተላልፉትን ሰው የሚለዩበት ሀብ የካልቸራል ሀብ ሊቋቋም ሙዚየም እንበለው የማዕከል እንበለው ዋቴቨር ኢት ኢዝ እነሱ የሚገናኙበት መንገድ ያስፈልጋል። እርስ በርሳቸው ኢልደርስ ካውንስል ወይም የነዚህ ታላላቅ አባቶች ካውንስል እንበለው ያንን ባህላዊ ግጭት አፈታትን ሰላም ማምጣትን ወይም የተለያዩ ነገሮች ሊኖሩ ይችላሉ አለ ያን ሊያስጠብቁ የሚችሉበትን መንገድ እርስ በርሳቸው የሚታወቁበትን የሚያቆዩበትን መንገድ
ስታብሊሽ አድርገን ማቆየት ያስፈልገናል። በትክክል ሌላው እና በትልቁ ደግሞ ምናልባት ወደፊት መሰራት አለበት ብዬ ማስበው ይሄ ትልልቅ ስራ የሰሩ ሰዎችን የካልቸራል በደንብ ኢቫሉዌት ተደርጎ የካልቸራል አዋርድ ሄሮስ አዋርድን ብንሰጥ ምን ችግር አለው? በአመት አንዴ እኮ እነዚህ ሰዎችን እውቅና በሰጠናቸው ቁጥር እነሱ ሞቲቬትድ ይሆናሉ፣ እውቀታቸውን ለማስተላለፍ ሬዲ ይሆናሉ። በዚህ መልኩ ትናንትና የነበረው እሳቤ ትተው ነው የሚባለው ነገር ማስተላለፍ የሚገቡትን ነገሮች በትክክል እንዲተላለፍ የማድረግ አቅም ስለሚኖራቸው ባህላዊ የጀግኖቻችን ባህላዊ እውቀት የጥበብ ጀግና ብለን ብንሸልማቸውና አዋርድ አድርገን እውቅና ሰጥተናቸው ያንን ማስተላለፍ የሚችሉበትን መንገድ ብናመቻች ነገ የሚመጣውን ችግር ከዛሬውኑ መቅረፍ እንችላለን። ስለዚህ የኛ ፌስቲቫሎቻችን ምናረጋቸው የተለያዩ አይነት ባህላዊ ግንኙነቶቻችን ከመብል ከመጠጥ ከደስታ በዘለለ መልኩ ትውልድን ሊያሻግሩ የሚችሉ ስራዎች ላይ ጠንክረን አጥብቀን መስራት ይጠበቅብናል። ይሄ የሁሉም ሰው ስራ ነው መሆን ያለበት። የመንግስት መዋቅር፣ ምሁራን፣ አባቶች፣ ሁሉም ሰው ይህን መስመር የሚያሳይ ቅድም እህታችን የተናገረችው የማህበረሰቡ አንድነት መምጣት የሚችል ከሆነና በዛ ውስጥ አውራ ሆኖ ይሄን ሊመሩ የሚችሉ እነዚህ አባቶች ናቸው። መርቆ የሚያወጡት እነሱ ናቸው። የሚያጠፉ እነሱ ናቸው። የተመረቀ የተከበረ ማህበረሰብ ካለን የተከበረ ህዝብ ለሀገርም ለህዝቡም መሆን የሚችል ሰው ማፍራት የሚቻልበት መንገድ ሊኖር ይችላል። ሶስተኛ ማንሳት የሚፈልገው የወጣቱና የነዚህ ኢልደርስ ሊያገናኝ የሚችል በትክክል ፕሮፐርሊ ያ ነገር ሊኖር ይገባል ብዬ አስባለሁ። የአባቶችንና ወጣቱ ትውልድ የሚገናኝበትና ያ እውቀት ፕሮፐርሊ እንዲተላለፍ በትውልድ ውስጥ እንዲቀመጥ ሊያደርግ የሚችል ብሪጅ የተነጣጠለ ሳይሆን ወጣቱ ለብቻ፣ መካከለኛው ጎልማሳው ለብቻ፣ እነሱ ለብቻ ምናምን ከሆነ ሲሎድ የሆነ ነገር አይፈለግም። በአሁኑ ሰዓት ኮኦርዲኔሽን ኮኦፕሬሽን ያስፈልጋል። መተባበር፣ መተጋገዝ፣ ሲነርጂ፣ ቅንጅት ያስፈልገዋል። የተበታተነ እንትን በዛ ተበታትነው የሚቀረው። ስለዚህ የነዚህ ትውልዶችን ሊያገናኝ የሚችል ብሪጅ ያስፈልገናል ብዬ አስባለሁ። ለዚህ ደግሞ ጠንከር ብሎ መስራት ከሁሉም ጋር ለማንም ይባላል ወር በእምነታችን ልናይ እንችላለን፣ በፖለቲካ አስተሳሰባችን ልናይ እንችላለን፣ በጾታ ልናይ እንችላለን፣ በእድሜ ልናይ እንችላለን፣ በትምህርት ተሳትፏችን ልናይ እንችላለን። እሱ አይሰራም። እንደ አንድ ማህበረሰብ ነው መቆም ያለበት። እንደ አንድ ማህበረሰብ ከቆምንን ያንን ማምጣት የሚችልበት ነገር ሊኖር ይችላል ብዬ አስባለሁ። ከዛ ውጭ ግን ለነሱ ሪስፔክት ሽናሻ እንደ ሽናሻ ውስጥ አንድም በእድሜም ይሁን በተለያየ ነገር ይሁን ለማኝ የለም። ለአይንም ፈልገሽ ለማኝ አታገኝም። ያ ለምንድን ነው የሆነው? በትውልድ ውስጥ የሚቀበላለ ማለት ነው። እነዛ እድሜያቸው ሲሄድ የመንከባከብ አንድ ቤተሰብ ውስጥ ቅድም እህታችን ያነሳችው ጎሳ የተባላል አንድ ቤተሰብ ውስጥ በእድሜ ምክንያት በጤና መታወክ በተለያየ ምክንያት ወጦ ሲለምን ከተገኘ ያ ዘር ይረገማል። እነሱ ዘር እኮ እንደዚህ ናቸው፣ ለማኝ ናቸው እኮ እንደዚህ ናቸው እኮ ምናምን የሚባል ነገር ስላለው ያንን የሚጠየፍ ማህበረሰብ ስለሆነ ያን ማስቀጠል አለበት። ስለዚህ የሚንከባከብ ሶሻሊ ኬር መደረግ አለባቸው፣ ሪስፔክት መደረግ አለባቸው። ወጣቶች በማደራጀት ለነሱ እንክብካቤ እንዲያደርጉ ቢደረግ የተሻለ ነው ያስባለሁ። አመሰግናለሁ። ጥሩ አድርገው ዘርዘር አድርገው ነግረውናል። አመሰግናለሁኝ። እዚህ ላይ አጠር ባለ መልኩ መጨመር የሚፈልጉት ሀሳብ አለ ዶክተር መብራቱ?